ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የኔ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ? ያለው እኔ ደህና ነኝ እግዚአብሔር ይመስገን። እናንተስ እንዴት አላችሁልኝ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝዝት ይበልኝ እያልኩኝ እንግዲህ ከባለፈው በቀጠለ በክፍል 14 ዛሬ መጥቼላችኋለሁ። ይህ ልብ አንጠልጣይና አጓጊ ታሪክ በጣም ብዙ ሰው ይማርበታል፣ ብዙ ሰው ያስተምራል። ዛሬ ደግሞ ክፍል 14 ምን ይመስላል የሚለውን አሁን እናያለን። እንግዲህ እንደተለመደው ላይክ እና ኮሜንት እንዲሁም ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ፣ አበረታቱኝ እላለሁ። እንግዲህ በባለፈው እንዳያችሁ ሳራ እንደብድ አድርጓት ነበር። ምን ላይ ትሆን ዛሬ? እንከታተል እስኪ። ሳራ እንደብድ ስትጮህና ልብሷን ስትቀድ ሰዎች ያዟትና አስቆሟት። ሳሚን በጣም ደነገጠ። እግሯ ላይ ተንበርክኮ ይቅርታ እንድታደርግለት ለመናት። እማማም በአምላክን አቅፈው ያለቅሳሉ። ሳራ ልዑል ወደ ተወሰደበት ሆስፒታል ሄደች። ነገር ግን ልዑል ማንንም ማየት እንደማይፈልግ ተናግሮ ስለነበረ ዶክተሮቹ እንዳትገባ ከለከሏት። ይህኔ ወደ ቤት ተመለሰችና ተቀምጣ ማልቀስ ጀመረች። ሳራ ከቀን ወደ ቀን እየከሳችና እየገረጣች መጣች። ምክንያቱም ደግሞ ምግብ ስለማትበላ ነበር። የሳራን መምጣትና ልዑል በሷ ምክንያት ሆስፒታል መግባቱን የሰማችው የልዑል እናት ወይዘሮ ለምለም እየከነፈች ወደ ባህር ዳር ገባች። ሳራን አፈላልጋም ልትገላት ፈለገችና ባሏ ጋር ደወለችለት። ባልየውም ባህር ዳር ሆቴል ይዞ ስለነበረ ልዑልን እያስታመመ የነበረው ወደ ሆቴሉ ይዞ ሄዶ ነበረ። ታዲያ እዛ ሆቴል ቀጠራትና ከዛ ለምን መጣሽ አላት። ለምለምም የልጄን ሕይወት እያመሰች ያለችውን ሴት ልገላት አለች። አባትየውም ትንሽ የአመፅ ፈገግታ ፈገግ ብሎ ቆየሽ እኮ ከገደልሻት ምን እሷን ብቻ ልጅሽንም ገለሽዋል ሲል ከአፉ ነጥቃ እንደዚህ አትበለኝ፣ እኔ ልጄን ስለምወደው ነው ለሱ ብዬ ነው አለች እንባ እየተናነቃት። ለምለም እስቲ ንገሪኝ፣ እጅግ በጣም ከሚያፈቅራት እና ከሚወዳት ልጅ ነጥሎ ለውሸታምና ለአስመሳይ መዳር ነው መውደድ? እስቲ መልሽልኝ። ከገዛ ልጅ ይልቅ የሌላን ልጅ የእንጀራ አባት ሆኖ እንዲያሳድግ መፍረድ ነው መውደድ? ሲል ምንድን ነው የምታወራው? ራሄል እኮ የልጅ ልጄን ነው አቅፋ ያለችው፣ እራሱ ልጅቱ ታሞ በልዑል ደም ነው የተረፈው ስትል ከት ብሎ ስቆ፣ ስሚ ለሌባውም ከሱ የተሻለ ሌባ እንዳለ አትርሺ፣ ራሄል አንቺን ፈርታሽ እንጂ ልጁ የብዙነህ ነው ሲላት በድንጋጤ የምትጠጣው ውሃ ትን አላት። ይሄኔ ለረጅም ሰዓት አሳላት። ጋብ ሲልላት የሳራ አሳዳጊ ሳራ ገቢ እንደሆነች ነግራኛለች። ቤተሰብም የላትም። ይሄን ታውቃለህ? በሷ ምክንያት ሞተዋል ስትል ለምለም እኔ ይህንን ካንቺ አልጠብቅም። ምን አይነት ራስ ወዳድ ነሽ? እንደዚህ አይነት አስተሳሰብ ይኖርሻል ብዬ አስቤም አላውቅም ነበር አላት። ሳራ ፍትህ የተጠማች ሴት ናት። አሳዳጊዋ ነኝ ብላ የመጣችው ሴት ሀብት ፍለጋ አባቷን በግፍ የገደለች ሴት ናት። ከአባቷ አልፋ እሷን በጎረምሳ ልታስደፍራ ስትል ነው ሳራ ቤቱን ለቃላት የጠፋችው። ግን ሳራ ማንም ሰው ስላልነበራት አንዲትም ብላ ፍትህ ማግኘት አልቻለችም። ለልጄም ቢሆን ታማኝ አፍቃሪው ነች። ሕግ ተምራ የእንጀራ እናቷን ለፍርድ ልታቀርባት ህልም ነበራት። ግን ውዴ አንቺ በመሃል ገብተሽ የምስኪኗንም የልጅሽንም ሕይወት አበላሽሽ እያለ ስለ ሳራ ሲነግራት ጸጸትና ሐዘን ፊቷ ላይ ጥላ አጠሉ። ራሷን ወቀሰች። ባሏ የተከራየው ሆቴል ውስጥ ለ3 ቀናት አለቀሰች። እሷን ለማጽናናት ባልየውም አቃተው። ከዛም ከምታለቅስ ይቅርታ ጠይቃ ብትክሳቸው እንደሚሻል ደጋግሞ መከራት። እሷ ግን ልጅስ ልጄ ነው፣ እሷ ትዝ ይልሃል? እኔ ሴተኛ አዳሪ ነበርኩኝ። ከዛ አንተ እኔን አፈቅርሻለሁ ብለህ አገባኸኝ። ከዛ ግን እኔ ልዑልን ስትል አቋረጣትና አንቺ ልዑልን ከሌላ ወንድ
አርግዘሽ ነበር። ይህን ለአመታት ደብቀሽኝ፣ እኔ ግን እጠረጥር ስለነበረ የዲኤንኤ ምርመራ አረገው። ልዑል ልጄ እንዳልሆነ ሳውቅ ላብድ ነበር። ግን ለ15 ቀን ገዳም የቆየሁት አስታወስሽ አለና መልሷን ሳይጠብቅ ያኔ እዛ ሄጄ ስቆይ ነገሮችን ማገናዘብ ጀመርኩ። ልዑልን ልጄ ብዬ አምኜ ተቀበልኩ። አንቺም እንዳትበሳጭና እንዳትጨናነቂ ሳልነግርሽ ዝም አልኩ፣ ምክንያቱም በጣም አፈቅርሻለሁ አለ። ለምለም ማመን አቃታት። የእሷን ስራና የባሏን መልካምነት እያሰበች በራሷ አፈረች። በነጋታው ጠዋትም ወይዘሮ ለምለም ተነስታ አዲስ አበባ ሄደች። እንደደረሰችም ቀጥታ የሳራን እንጀራ እናት ማፈላለግ ጀመረች። እንዳገኘቻትም በዚህ 2 ቀን ውስጥ እጇን ካልሰጠች ሰው በመግደል ወንጀል እንደምትከሳት አስጠነቀቀቻት። የሳራ እንጀራ እናትም ደነገጠች። ስለፈራችም ሳትቀድመኝ ልቅደማት ብላ ወይዘሮ ለምለምን በስለት ወጋቻት። እንግዲህ ክፍል 14 ይሄን ይመስላል። በቀጣይ ክፍል በመጨረሻው በክፍል 15 እስከምንገናኝ ድረስ ቸር ሰንብቱልኝ። እንደተለመደው ያው አስተያየታችሁን አስቀምጡልኝ እላለሁ። ቸር ሰንብቱልኝ። ወዳችኋለሁ።